HIV በ50 እጥፍ ከፍተኛ ፍጥነት የሚተላለፍና ጊዜ ሂደት ጉበትን ሊጎዳ የሚችል ቫይረስ እንዳለ ታውቃላችሁ? ሰላም ሉለቃል አለማየሁ እባላለሁ። ብዛት ሆስፒታል። ሄፓታይተስ ቢ በዓለማችን ላይ ወደ 250 ሚሊዮን ህዝቦችን የሚያጠቃ እጅግ ተላላፊ የሆነ የጉበት ቫይረስ ነው። ይህ ቫይረስ በዋነኝነት የሚተላለፍበት በቅርብ ግንኙነት ባላቸው ሰዎች መሃል ነው። ይህ ማለት አንድ ቤት ውስጥ የሚኖሩ ሰዎች እርስ መቦረሻ፣ ቢላ፣ በተበከሉ ስለታማ ነገሮች ሼር በማድረግ እንዲሁም በንቅሳት መነቀሻ ኒድሎች ሼር በማድረግ ጥንቃቄ በሌለው የግብረ ስጋ ግንኙነትና ጥንቃቄ በሌለው የደም ንክኪ በእነዚህ ምክንያቶች ሊተላለፍ ይችላል። ቫይረሱ በሰውነታችን ገብቶ ለረጅም ጊዜ ያለምንም ምልክት ሊቆይ ይችላል። ምልክቶቹ አይን ቢጫ መሆን፣ ሽንት ቀለም መቀየር፣ ድካም፣ አንዳንድ ጊዜ ከባሰም ሌሎች ምልክቶች ሊያሳይ ይችላል። ይህም በሽታ ለመከላከል የተፈጠረ ክትባት አለ፣ ሄፓታይተስ ቢ ክትባት የሚባል ማለት ነው። ይህን ክትባት ቀድሞ በመመርመርና በጊዜ በመከተብ የሄፓታይተስ ቢን በሽታ መከላከል ይቻላል። ይሄ መረጃ የሰውን ህይወት ሊታደግ ስለሚችል ወዳጅ ዘመዶቻችሁ ሼር አድርጉት።